ሰላም ውድ አዳይ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለውን እንግሊዘኛ በቀላል መንገድ ማንበብ መጻፍ እንደምንችል እናያለን። ዛሬውኑ አንብባችሁ ጽፋችሁ እንደምትሄዱ ምንም አልጠራጠርም ማለት ነው። ቪዲዮውን እስከ መጨረሻ ማየት ከቻላችሁ ማለት ነው። እንግዲህ ምንድነው ይዤላችሁ የመጣሁት በቀላሉ የአማርኛ ፊደላቶችን በእንግሊዘኛ ተክተን መጻፍ ማንበብ እንዴት እንችላለን የሚለው ከረ እስከ ቨ ያሉትን የአማርኛ ፊደሎች ዛሬ እናያለን። በቀላል መንገድ መጻፍ ማንበብ። እነዚህ የአማርኛ ፊደሎች በደንብ ካወቃችሁ ደግሞ እንግሊዘኛ ማንበብ መጻፍ እንደቻላችሁ ቁጠሩት ማለት ነው። 80% እንደቻላችሁ ማንበብ መጻፍ እንደቻላችሁ መቁጠር አለባችሁ። ዋናው መሰረቱ ይሄ ነውና ማለት ነው። ስለዚህ በዚህ መልኩ ከተረዳችሁ በእርግጠኝነት ዛሬ ትንሽ ሂንት አግኝታችሁ ትሄዳላችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛንም ማበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እና ከዛ በፊት ደግሞ ኦንላይን ለማለት ፈልጉ ቤተሰቦች ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲህ ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር ማካተት ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እንጀምር። እዚህ ጋር አሁን ለረ ረ ሩ ሪ ራ ሬ ር ሮ። አሁን ለረ መጀመሪያ ምን ማወቅ አለባችሁ? ተነባቢው ማን ነው? ተነባቢው ከ21ዱ ተነባቢ ማን ነው? 21 ተነባቢ አለ። 21 ተነባቢ አለ። መጀመሪያ አናባቢዎቹን ጻፈላችሁ። እዚህ ጋር ማን ማን አሉ? ኤ እንደማን ነው የሚነበብ? ኤ አ ከዛ ኢ አይ እንደ ኢ ኦ እንደ ኦ ይነበባል። ከዛ ማን ጋር ኤ አይ ኢ አይ ዩ እንደምን ይነበባል? እንደ ኡ። አዎ ስለዚህ ምን ኤ እንደምን ይነበባል? እንደ አ። ኢ እንደ ኤ ይነበባል። አይ እንደ ኢ፣ ኦ እንደ ኦ ይነበባል። ዩ እንደ ኦ ይነበባል። እሱ ነው ዛሬ የምናየው። አናባቢዎች እነዚያ ነው። ከዚህ የተቀሩት ምንድናቸው? ተነባቢዎች አሉ። ተነባቢ የሚባሉት 21ዱ። ከዚያው አጠቃላይ ፊደላቶች የእንግሊዝኛ ፊደላቶች ስንት ናቸው? 26 ናቸው። ከ26ቱ አምስቱ አናባቢ ይባላሉ። እነዚህ ናቸው። የተቀሩት ምንድናቸው? ተነባቢ። ስለዚህ ከዛ ከተነባቢዎቹ ለረ ማን ነው ተነባቢ ስትባሉ፣ ረ ማለት ከስሙ እንደምትረዱት አር ነች ማለት ነው። አርን ለሰባቱ እንጠቀማታለን ማለት ነው። ስለዚህ አር ለሰባቱ እንጠቀማለን። አር 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 አር። ስለዚህ ለሰባቱም ለረ ቤተሰብ ማን እንጠቀማለን? አርን እንወስዳለን ማለት ነው። ስለዚህ የመጀመሪያ ፊደል ደግሞ ማንን ይወስዳል? እ ረ ስትሉ አሁን ረ ስትሉ እ የሚል ድምፅ አለ። እ ማለት ደግሞ ኢ ነች። ኢን እናስገባለን። የመጀመሪያ ፊደል የሚወስደው ማለት ነው። ኢን ስለሚወስድ የመጀመሪያ ፊደል አር ኢ እናደርጋለን። አር ኢ ረ ረ ብለን እናነባለን። ከዛ ሩ ሁለተኛ ፊደል ኡ የሚል ድምፅ አለ። ኡ ማለት ደግሞ ማነው ብያችኋለሁ? እዚህ ጋር ዩ ማለት ነው። ስለዚህ አንሪውን ሩ ብለን እናነባለን። ሩ ስትሉ ኡ የሚል ድምፅ አለ። አንሪው አረግን። ሶስተኛስ ሪ ስትሉ ሪ ስትሉ ኢ የሚል ድምፅ አለ። ኢ ማለት ደግሞ ማነው? እዚህ ጋር ኢ ማለት አይ ነች። ያው አረ አይ ብለን በቀላሉ ጻፍን ማለት ነው። ሪ። ከዛስ ራ ስትሉስ አ የሚል ድምፅ አለ አይደል? አሁን ራ ስትሉ አ ማለት ደግሞ ማነች? ኤ ነች። ስለዚህ አር ኤ ብለን ጻፍን ማለት ነው። አር ኤ። ከዛስ ሬ ስትሉ ይሄ ድምፁ ረዥም ይላል። ሬ ስትሉ ረዘም ይላል ድምፁ ማለት ነው። አር አይ ኢ ሁለት አናባቢ ያሉ አይ እና ኢን ይወስዳል ማለት ነው። አር አይ ኢ ሬ ሬ። ር ስትሉ ደግሞ ምንም አናባቢ የለው። ስድስተኛ ፊደል ስለሆነ ስድስተኛ ሙሉ 34ቱም ምን የላቸውም? አናባቢ የላቸውም። ራሳቸው ተነባቢ ብቻ ይቀመጣሉ። አር ከሆነ አር፣ ኤስ ከሆነ ኤስ ያለን እናስቀምጣለን እንጂ አናባቢ የለውም ማለት ነው። መጨረሻ ሮ ስትሉ አናባቢው ኦ ነው። ስለዚህ አር ኦ ሮ ስትሉ ኦ የሚል ድምፅ አለ። ኦ ማለት ደግሞ ማን ነው? ኦ ራሱ ኦ ነው ማለት ነው። ስለዚህ በዚህ መልኩ መረዳት አለባቸው። አናባቢዎቹ እነዚህ ናቸው። ከነዚህ ውጭ አሁን የተጠቀመ የለም። ያው የተደጋገመ ይኖራል እንጂ እነዚህ አምስቶቹ አናባቢ ናቸው። ሁሉንም ቃላቶች ወደ ከ300 ሺህ በላይ ቃላቶችን የሚያጣምሩልን ምንድን ናቸው? እነዚህ ናቸው ማለት ነው። እነዚህም የግድ ማወቅ አለባቸው አናባቢዎቹ ማለት ነው። ያለ እነዚህ ቃል መመስረት አይቻልም። ስለዚህ እነዚህን በደንብ እያቸው። ኤ እንደ አ እንደሚነበብ ይቅርታ፣ ኤ እንደሚነበብ እያልኳችሁ እንደ አ። ኢስ እንደምን ይነበባል? እዩት እስኪ። ኤ እንደሚነበባል፣ ኢ እንደ አ፣ እንደ ኤ ማለት ኤ። አይ እንደምን ይነበባል? እንደ ኢ። ከዛስ ኦ እንደምን ይነበባል? ራሱ ኦ። ዩ እንደምን ይነበባል? እንደ ኡ እንደሚነበብ
መያዝ ነው የሚጠበቅባችሁ ማለት ነው። ከዛ እሱን ካወቃችሁ በጣም ቀላል ነው ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል። ለረ ቤተሰብ አር እንደሆነ ከዛ ታናባቢዎቹ የመጀመሪያ ኤ፣ ሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኤ፣ የስድስተኛ ምን የሚለው የሰባተኛ ኦ እንደሆነ መያዝ። ከዛ ቀጥላችሁ ማን አለ ማን እናገኛለን? ከረ ቀጥሎ ሰ ነበረ። ሰን ደግሞ ከባለፈው ስላየን ምንም ችግር የለውም አይከብዳችሁም ማለት ነው። ስለዚህ ሰ ስትሉ እሺ ማለት ሼ ስትሉ ማን ነው ማለት ነው? ለሼ ተነባቢ ማን ነው? ለሼ ተነባቢ ማን ነው? መጀመሪያ እሱ ነው። ለሼ ሼ ስትሉ ሁለት ተነባቢዎች አሉ። ማንና ማናቸው? ኤስ ኤች ናቸው። ስለዚህ ሼ ስትባሉ ለሰባቱም ኤስ ኤች አለ ማለት ነው። ኤስ ኤች ምንድነው ማለት ነው? ተነባቢ ነው። ስለዚህ ኤስ ኤች ለሰባቱም እንጠቀማለን። ኤስ ኤች 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 ጻፍን ማለት ነው፣ ሙሉ ማለት ነው። ከዛ አሁን እዚህ ጋር አናባቢዎቹ ገባን። መጀመሪያ ተነባቢ ያወቅን አይደለ? አናባቢዎቹን የመጀመሪያ ፊደል አሁን ራ ላይ ማን ነበር የወሰድን? እዚህ ጋር ኢን ወሰድን። እዚህ ጋር ማን እንወስዳለን? አሁን ኢን እንወስዳለን። እዚህ ጋር ሁለተኛው ፊደል ማን ነበር የወሰድን? ዩን አይደለ? እዚህ ጋርም ዩን እንወስዳለን። ምንም የሚቀየር ነገር የለውም። ሶስተኛው ፊደልስ ማን እንወስዳለን? አይን እንወስዳለን። ይኸው አይን ወሰድን። አራተኛ ማን እንወስዳለን? ኤን እንወስዳለን። አምስተኛ ማን እንወስዳለን? አይ ኢን እንወስዳለን። ስድስተኛ ምንም የለውም። ይቅርታ እሺ፣ ጉንፋን ስለያዘኝ እንግዲህ ድምጼ ሊረብሻችሁ ይችላል። እዛስ እዚህ ኤስ ኤችን አሁንም እንደማንበብ ነው እንደ ሺ አነበብን። ሌላ አናባቢ የለውም ማለት ነው። አናባቢ ይባል የለውም። ስድስተኛ ፊደል ከሆነ ሰባተኛ ማን አለው? ኦ ነው። ኤስ ኤች ኦ እዚህ ጋር የተጠቀምነው እዚህ ጋር ተጠቀምን ማለት ነው። ምንም ነው የተቀያየረው? ተነባቢ ብቻ ነው የተቀያየረው ማለት አናባቢ አይቀየርም ማለት ነው። ስለዚህ አሁን እዚህ ጋር ሼ ብሉ። ሼ ስትሉ ኤስ ኤች ኢ ሼ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች አይ ኢ ሼ፣ ኤስ ኤች ብቻ ሺ፣ ኤስ ኤች ኦ ሾ ብለን በቀላሉ ጻፍን አነበብን ማለት ነው። ስለዚህ ይሄን ማያዝ አለባችሁ። መጀመሪያ ምን አወቅን? ተነባቢ ማወቅ አለባችሁ። እዛ አናባቢዎቹ በጣም ቀላል ናቸው ማለት ነው። አዎ እዚህ ጋር ቃ ላይ ደረስን። ቀ ቁ ቂ ቃ ቄ ቅ ቆ። አሁን እንደዚህ እንጽፋለን። መጀመሪያ እንዴት መጻፍ አለብን? ቀ ስትሉ አሁን ተነባቢ ማን ነው ይመጣላችሁ? ቀ ስትሉ ኬ ይመጣላችኋል፣ ኪው ይመጣላችኋል። ስለዚህ ሁለት አይነት በሁለት መጻፍ ትችላላችሁ። በኪውም በኬም መጻፍ ትችላላችሁ። እዚህ ጋር የጻፍላችሁ ለጊዜው በማን የጻፍላችሁ? በኪው ነው። ግን በማን መጻፍ ትችላላችሁ? በኬ መጻፍ ትችላላችሁ ማለት ነው። ስለዚህ ኬ ማለት ቀ ማለት ምን ማለት ነው? ቀ ማለት እንግዲህ ለመጀመሪያ ተነባቢ ማን ነው ብያችኋለሁ? ኪው ነች። ኪው 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 አለች። ስንቱ ቦታ? ሰባቱም የቀ ቤተሰብ ላይ ማን እንጠቀማለን? ተነባቢው አይቀየርም። ለሁሉም ተመሳሳይ ነው የምንጠቀሙ ማለት ነው። ስለዚህ በዛን ታይም ምን ማድረግ አለባችሁ? ከዛ አናባቢ እዚህ የወሰድነው የመጀመሪያ ፊደል አናባቢ ሁሌም የመጀመሪያ ፊደል አናባቢ ማን ነው? ኢ ነው። ሁለተኛ ዩ ነው። ሶስተኛ አይ ነው። አራተኛ ኤ ነው ያንን ነው የሚሄድ ማለት ነው። ስለዚህ ቀ ስትሉ ኬ ኢ እናለን። ኪው ኢ፣ ቁ ስትሉ ኪው ዩ፣ ኪው ዩ፣ ቂ ስትሉ ኪው አይ፣ ቃ ስትሉ ኪው ኤ፣ ቄ ስትሉ ኬ አይ ኢ፣ ቄ ስትሉ ኪው ብቻ፣ ቆ ስትሉ ኪው ኦ፣ ቆ ብለን አነበብን ማለት ነው በቀላሉ ማለት ነው። ከዛስ አሁን ምን አወቀን? መጀመሪያ ተነባቢ ያወቀን። ከዛ አናባቢዎቹ ተመሳሳይ ናቸው። እዚህ የተጠቀምነው መጠቀም ነው። በቃ በጣም ቀላል ነው። ከዛ ከቀጥሎ ማን እናገኛለን? በ። በንስ እንዴት እንጻፍ? አሁን በ ስትሉ ከስሙ የምትረዱት ማን ነው? በ ስትሉ አሁን ተነባቢ ማን ይመስላችኋል? በ ስትሉ ከስሙ እንደምትረዱት አሁን ቢ ይመጣላችኋል። ቢ አያችሁ? ቢ ቢ ማለት ተነባቢ ነው። ቢ ለሰባቱም እንጠቀመዋለን። ያው ቢ ቢ ቢ ቢ ቢ ቢ ቢ አለ ማለት ነው። ስለዚህ ቢ ለሰባቱም ተጠቀምን ማለት ተነባቢውን አወቅን ማለት ነው። ከዛ አናባቢዎቹን ምን ማድረግ ነው ብያቸዋለሁ። ከዚህ የተጠቀማችሁት መጠቀም ነው። የመጀመሪያ ፊደል ማንን ነው የሚወስደው? ኢን ይወስዳል። በ ቢኢን በ ቢኢን በ ቢዩን ቡ ብለን ማንበብ ቡ ቢአይን ቢ ብለን ማንበብ ቢኤን ባ ብለን ማንበብ ቢአይን ብ ብለን ማንበብ ቢን ብ ብለን ማንበብ ቢኦን ቦ ብለን ማንበብ ቦ ብለን በቀላሉ አነበብን ማለት ነው። አያችሁ በቀላሉ በዚህ መልኩ ተረዳችሁ ማለት ነው። ከዛስ ከበቀጥሎ ማን እናገኛለን? ቨ እንዴት ነው የምናነባው? ቨ ስትሉ ምን አይነት ትርጉም አለው? ቨ ተነባቢ ማን ነው? ቨ ስትሉ አሁን ይመጣላችሁ ማን ነው? ቪ ነች። ቪ ተነባቢ ነች። ለሰባቱም ተጠቀምን። ቪ ስንት አለ ማለት ነው? ስንት አናባቢ አለው? እሱን ይቅርታ። ቪ ማለት ለሰባቱም ተጠቀምን ማለት ነው። ቪ ነች። ከዛ አናባቢዎቹ ምንድነው የምንወስዱ ብያችኋለሁ። አናባቢዎቹን ምንድነው የምትወስዱልኝ? እዚህ ጋር ቨ የመጀመሪያ ፊደል ቪኢ ቨ፣ ቪዩ ቡ፣ ቪአይ ቪ፣ ቪኤ ቫ፣ ቪአይኤ ቬ፣ ቪ ብቻ ቭ፣ ቪኦ ቦ ብለን
በቀላሉ አነበብን ማለት ነው። ስለዚህ እንደነገርኳችሁ መጀመሪያ ምን ማወቅ አለባችሁ? መጀመሪያ ተነባቢውን ማወቅ አለባችሁ ማለት ነው። ተነባቢው ማን ነው? የዚህ ተነባቢ ማን ነው? ከዛ አናባቢዎቹ በጣም ቀላል ናቸው ብያቸዋለሁ። አሁን እዚህ ጋር እንደምታዩቸው ተነባቢዎቹ ለረ ተነባቢው አር ነው አልን። ከዛስ ሁለተኛ ሼር ስትሄዱ ደግሞ ምን አናባቢ ያለው ተነባቢው ማን ነው? ተነባቢው ኤስኤች ነው። ሁለት ናቸው ተነባቢዎቹ ኤስኤች። ለሰባቱን ተጠቀምን ማለት ነው። እሱን አወቅን። ከዛስ ሶስተኛ ማናል ቀ ተነባቢ ማን ነው ብያቸዋለሁ። ኬም ማለት ትችላላችሁ፣ ኪው ማለት ትችላላችሁ። ስለዚህ ኪውን ዛሬ ተጠቀምን። ኪው ለሰባቱም ኪውን ተጠቀምን። ተነባቢ ይባላል። ከዛ በስትሉ ማውስ እንደናባቢ እሱ ማለት ተነባቢ ማን ነው? ቢ ነው። ቢ ለሰባቱም ተጠቀምን። ከዛ በስትሉ ቪ ነች። ቪ ማለት ለሰባቱም ተጠቀምናት ማለት ነው። ይኸው ቪ ብለን ጽፈናል ሙሉ ማለት ነው። ከዛ አናባቢዎቹ ጋር ስትሄዱ የመጀመሪያ ፊደል የሚወስደው ማን ነው ስትባሉ የመጀመሪያ ፊደል ሉካውን እዩ ኢን ይወስዷል። እዚህ ጋር ኢን ወስዷል። ስለዚህ የመጀመሪያ ፊደል ምንድነው? አናባቢው ኢ ነው ማለት ነው። 34ቱም ከዚህ በኋላ የምንሰራው ከዚህ በፊት የሰራናቸው የመጀመሪያ ፊደል አናባቢያቸው ከሀ በስተቀር ምንድናቸው ማለት ነው? አናባቢ ኢ ነው የሚወስዱት የመጀመሪያ ፊደል ማለት ነው። ሁለተኛ ፊደል ከሆነ ደግሞ ማን ይወስዳሉ? 34ቱም የአማርኛ ፊደላት የሚወስዱት ማን ነው? ሁለተኛ ፊደል ከተባላችሁ ዩን ነው። አያችሁ አዩ ዩ አለ አናባቢ ማለት ነው። የተቀያየሩ ተነባቢ ብቻ ነው። ከዛ ሶስተኛ ፊደል ማን ይወስዳሉ ብያችኋለሁ። አሁንም አይን ይወስዳሉ። አይ ይወስዳሉ ሶስተኛ ፊደል ማለት ነው። አራተኛ ማን ይወስዳሉ? ኤ ነው የሚወስዱት በቃ። አምስተኛ ማን ይወስዳሉ? አይ አንዳንዴ ግን በኢ መጣፍ ትችላላችሁ። አይን ማለማስገባት ትችላላችሁ ማለት ነው። መጨረሻ እሱ ስድስተኛ ፊደል ደግሞ ምንም የላቸውም። ተነባቢ ብቻ ነው የሚቀመጠው። አናባቢ የሚባል የለም። አሁን እዚህ ጋር ማን አናባቢ የለም። ራሱ ተነባቢ ብቻ ነው የሚቀመጠው። አናባቢ የለውም። መጨረሻ ማነው አናባቢው? ኦ ነው። ያው ኦ ብለን በቀላሉ ጻፍን ማለት ነው። ስለዚህ በዚህ መልኩ እናንተ መረዳት አለባችሁ ማለት ነው። ምክንያቱም እንደዚህ ካደረጋችሁ በቀላሉ እንግሊዘኛ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? እንደዚህ መለማመድ ቃላቶችን እያገጣጠማችሁ ማየት። አሁን ዛሬ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ አሪፍ ሂንትም እንደሚኖራችሁ ምንም አልጠራጠርም ማለት ነው። ምክንያቱም እነዚህም ፕራክቲስ ማድረግ ነው። እንዴት ነው የሚጻፉ? እነዚህ መሽምደድ አለባችሁ። በእርግጥ እነዚህም በቃላችሁ በጭንቅላታችሁ መያዝ አለባችሁ። እነዚህ በቃ መርሳት የለባችሁ፣ መያዝ አለባችሁ። አንዴ እንትን እስክትሉ ነው እንጂ እኮ በጣም ቀላል ነው የሚሆንላችሁ፣ ምንም አይከብድም ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። አሁን እዚህ ጋር ዛሬ ከተማርነው ብቻ ቃላቶችን እየመሰረትን ዛሬ ብቻ አንብባችሁ እንደምትሄዱ ምንም አልጠራጠርም ማለት ነው። እዚህ ጋር አሁን እንደምታዩት ምን አለ? ከዚህ ከዛሬ ያየነው ከረ እስከ በ ነው አይደለ? ከረ እስከ በ ያሉትን ቃላቶችን ብቻ ተጠቅመን እንዴት ነው መጻፍ ማንበብ የምንችለው የሚለውን እንያውን። እዚህ ጋር ለምሳሌ አሁን ሽሮ ብላችሁ ጻፉልኝ። ሽሮ የሚለው የት ጋር ነው? ለምሳሌ ሺን ፈልጉ ይላችሁ። ሺ ስንተኛ ፊደል ነች? ስድስተኛ ፊደል ማን ነው የሚወስደው? ኤስ ኤችን እዚህ ጋር ወስደን አስቀመጥን። ኤስ አለን። ኤስ በቃ ሺ ማለት እሱ ነው። ከዛ ሮ አለች። ሮ ላይ ሂዱ። ሮ ማለት ስንተኛ ፊደል ነው? መጨረሻ ፊደል አር ኦን ወሰድን። አር ኦን አስገባን። ሺሮ ብለን በቀላሉ ጻፍን ማለት አይደለ? በቃ ከዛ ለምሳሌ ቀበረ የሚለውን አሁንስ እንዴት እንጻፈው? እዩት እስኪ። ቀበረ የሚለው እንዴት እንጻፍ ነው? እንዴት መጻፍ ነው? እዩ። የቱ ጋር ነው? ለምሳሌ ኪው ኬኤ ብለን መጻፍ እንችላለን። ወይም በኬ መጻፍ ትችላላችሁ። በኬ መጻፍ ትችላላችሁ ማለት ነው። በኪው መጻፍ ይቻላል ማለት ነው። ስለዚህ ስትሉ ማን አለ ማለት ነው? ኪው ኢ ያ እዚህ ጋር እንጻፋት። ኪው ኢ አልን። ከዛ በስንተኛ ፊደል? የመጀመሪያ ፊደል እዩ። በማን ነው የሚወስደው? ቢኢን ይወስዳል ብያችኋለሁ። ቢኢን ጻፍን። ቢኢ ከዛ ረ ስንተኛ ፊደል ነው? የመጀመሪያ ፊደል። ስለዚህ ረ ላይ ሂዱ። ረ ማን ይወስዳል ብያችኋለሁ? አርኢ። ስለዚህ አርኢን ጻፍን። አሁን ኮይን አነበብን። እንግዲህ አያዛችሁ ታነቡት ምን ይላል? ቀበረ ብለን በቀላሉ አነበብን ማለት ነው። በቀላሉ መጻፍ ቻልን ማለት ነው። ስለዚህ
ምንድነው የምጠበቅባችሁ እናንተ እነዚህ መያዝ የአንዳንድ ፊደሎቹ 34ቱን ፊደሎች ከባድ እንዳይመስላችሁ በጣም ቀላል ነው። አንዱ እስክትይዙት ነው እንጂ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ የመጀመሪያ ፊደል አናባቢ ኤ፣ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኤ፣ የስድስተኛ ምንም እንደሌሉ የሰባተኛ ኦ እንደሆነ አናባቢዎቹን ያዙ። ከዛ አለቀ ማለት ነው ጨዋታው። ስለዚህ እዚህ ጋር ቀበረ ብለን በቀላሉ አነበብን ጻፍን ማለት ነው። ከዛ ለምሳሌ አሁን ቀረ ቢለውን ጻፉ። ቀረ ሲል አሁን እንዴት ነው የምጽፉት? ቀ የት አለች? ቀ የመጀመሪያ ፊደል ችውና ቀ አላችሁ። ይኸው ቀ ይኸው ጻፉኝ። አጊርታ ያለች የመጀመሪያ ፊደል እየተንወስድ ቀ አለን። ዛ ረ የመጀመሪያ ፊደል ሂዱ። ማን ነው ይሳል? አር ኤ በቃ አር ኢ። አሁን ይሄን ስታነቡት ምን ይሆናል ማለት ነው? ቀረ ብላችሁ በቀላሉ አነበባችሁ ማለት ነው። ምንም ከባድ ነገር የለውም። አዎ ቀረ። ከዛ በራ ብላችሁ ጻፉ። በራ በየት ጋር ነች? በመጀመሪያ ፊደል ይኸው በእቹና በማን ይወሰድ ብያችኋለሁ። ቢኢን ወሰድን። ይኸው በቀላል መንገድ ቢኢ ወሰድን። ከዛ ራ ስንተኛ ፊደል ነው? አራተኛ ፊደል ሂዱ። ራ ስትሉ አር ኤ ይኸው የት አለ? አር ኤ በራ ብለን በቀላሉ ጻፍን ማለት ነው። አነበብን በቃ። ከዛ በሬ የሚለውን ፈልጉ። አሁን በሬ የት አለ? በሬው የመጀመሪያ ፊደል በ አለን። ሬ የት አለ? ሬ ይኸው እቺን ትወስዳላችሁ። መጀመሪያ በን ውሰዱ። ይኸው ቢኢ ከዛ ሬ ማለት እቺ ነች። አር አይ ኢ በሬ ብለን በቀላሉ ጻፍን አነበብን ማለት ነው። ቀሪ የሚለውን ጻፈውን ደግሞ እናንተ ቀሪ ቀ የታለች? መጀመሪያ ይኸው ቀን እንጽፋለን እዚህ ጋር ቀን ጻፍን። ከዛ ሪ ስንተኛ ፊደል ነች? ሶስተኛ ፊደል ይኸው አር አይ ይወስዳል። ሶስተኛ ፊደል አር አይ በደንብ ላይታያችሁ ይችላል። ይቅርታ እንግዲህ ቦርድ ባልበቃችኝም እና በደንብ ካልታያችሁ ይቅርታ። ስለዚህ ምን ይላል? ቀሪ ብለን በቀላሉ ጻፍን ማለት አይደለም። በቃ አለቀ። ከዛ የመጨረሻ ምን ይላል? በረሮ ይላል። በረሮ የሚለውን አሁን እንዴት ጻፍ? በየት አለች? በማን ይወስዳል? ቢኢ ከዛ ረ የመጀመሪያ ፊደል ረ ወሰድን። ከዛ በረሮ አይደል? ሮ ማለት ይዞናል። ጂና አር ኦ በደንብ አይታያችሁም። በጣም ይቅርታ ግን እንዲገባችሁ እናንተም ተለማመዱ። በዚህ መልኩ ተለማመዱ። በረሮ ብለን በቀላሉ ጻፍን ማለት ነው። በቀላሉ ጻፍን አነበብን። ስለዚህ ከእናንተ የሚጠበቀው ምንድነው? እንደነገርኳችሁ እነዚህ ማወቅ ነው በቃ የሚጠበቅባችሁ። ከዛ አያይዞ መጻፉ በጣም ቀላል ነው። ማንበቡ በጣም ቀላል ነው። ስለዚህ እናንተ እነዚህን ያዙልኝ። በዚህ በአስረዳኋችሁ መልኩ ያዙ፣ ተለማመዱ። እናንተ ፕራክቲስ ያደርጉ። አሁን ከዚህ ቃላት እየመሰረታችሁ በራሳችሁ ተለማመዱ። በራሳችሁ አሁን እዚህ ጋር የተለያዩ ቃላቶችን እያወጣችሁ ከዚህ ብቻ መቻል ትችላላችሁ ማለት ነው። እንግሊዘኛ መጻፍ ማንበብ ትችላላችሁ። ስለዚህ እንደነገርኳችሁ በዚህ መልኩ ተረዱ እና ኦንላይን ለመማር ከመሰረቱ መማር ብትፈልጉ ቤተሰቦቼ በማንኛውም ሰዓት አናግሩኝ። በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር አናግሩኝ። አማርኛም ሆነ እንግሊዘኛ፣ ሂሳብ ከመሰረቱ መማር ብትፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ አናግሩኝ። መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር ይበቃናል። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ